እንደዚህ ከከፈትን በኋላ ቀጥታ መስራት የፈለግነውን ኢሜጅ ከፋይላችን እዚህ ጋር ፕላስ ምልክት እንደተለመደው ነክተን እናስገባለን። እዚህ ጋር እንደሚታዩት እኔ እዚህ ኢሜጅ ላይ ሼፑን ክሬት ማድረግ ስለፈለኩኝ ቀጥታ አስገባለሁኝ። እንደዚህ ያረኩኝ ሳይዙንም በዚህ ማስተካከል ይችላልኝ ማለት ነው። እንደዚህ ካስተካከልኩኝ በኋላ ቀጥታ ይሄ ኢሜጅ እንዳይንቀሳቀስ ሎክ ማድረግ ይጠበቅብኛል። ከዛ በኋላ አንድ ማወቅ ያለብን ነገር አለ ማለት ነው። ቀጥታ ኢሜጁን አስገብተን አይደለም እዚህ ላይ ለጥተን ማስገባት አለብን። በቀላሉ እዚህ ጋር የፕላስ ምልክት እንነካውና ፍሮም እንነካውና ሼፕ የሚለውን እንመርጣለን። ከዚህ በኋላ ነው ትልቁ ነገር ማወቅ አለብን። መጀመሪያ ማድረግ ያለብን ነገር እዚህ ጋር ከለሩን እንቀይራለን። ወደ ቀይ ከለር እኔ ለራሴ ቀይራለሁ። እናንተ በሚመቸው ከለር መምረጥ ትችላላችሁ። ከለሩ ምንም አይነት ኢፌክት የለውም ማለት ነው። ከዛ በኋላ እዚህ ጋር በስልኩ ኤሪያ ላይ ሼፑን ማድረግ ይጠበቅብናል ማለት ነው። የኛውን እንደዚህ ካረግን በኋላ እዚህ ጋር ዋይት ኤሪያውን ሙሉ ለመሸፈን እንሞክራለን። ከዛ በኋላ ባክግራውንድ ላይ ዋይት ኤሪያ የቱ ጋር እንዳለ ማወቅ ስለማንችል ኦፓሲቲ በደንብ እንዲታይ እንቀንሳለን ማለት እዚህ ጋር እንደምታዩት ወጣ ገባ ያለበትን ኤሪያውን በደንብ በእጃችን ማስተካከል ይጠበቅብናል። ከዛ በኋላ አሁንም እዚህ ጋር እንደምታዩት ይሄኛው ኤሪያ ወጣ ገባ ብሏል። እዚህ ጋር እንደምታዩት ወጣ ገባ ብሏል። ምንድነው የምናደርገው? ራዲየስ እንጨምራለን ማለት ነው። ራዲየስ በደንብ መጨመር ይጠበቅብናል። እዚህ ጋር እንደምታዩት እኩል እየሆነ ነው። ከዛ በኋላ አሁንም በደንብ ቼክ ለማድረግ ኦፓሲቲ እንቀንሳለን ማለት እኩል መሆኑንና አለመሆኑን ቼክ ለማድረግ ኦኬ እኩል አድርገናል። ከዛ በኋላ ኦፓሲቲ ፉል አድርገን 100% ማድረጋችን ቼክ ማድረግ ይጠበቅብናል። ምክንያቱም በኋላ የምናስገባ ኢሜጅ ምንም አይነት ጥቅም አይኖርም ማለት ብሌር ሆኖ ነው የሚታየው፣ ብዙ ግልጽ ሆኖ አይታይም። እንደን ራይት ብለን እንወጣለን ማለት ነው። ራይት ብለን ከወጣነው በኋላ ቀጥታ እዚህ ጋር ቴክስቸር የሚለውን በተን እንጠቀምና ማስገባት የፈለግነውን ኢሜጅ እናስገባለን ማለት ነው። እኔ የፈለኩት የዚህ ቦሳችን ኢሜጅ እዛ ኤሪያ ላይ ማስገባት ስለፈለኩኝ መርጫለሁኝ። ከዛ በኋላ ሲምፕሊ እዚህ ጋር ክሮፕ ማድረግ ትችላላችሁ። እንደን ራይት ብላችሁ መውጣት ትችላላችሁ። ራይት አልኩኝ። አሁንም ደግሞ እዚህ ጋር ይሄን ሜንቴን ሬሽዮ የሚለው እናብል አደርጋለሁኝ። ቀጥታ ራይት ብዬ ወጣሁኝ። አሁን እዚህ ጋር እንደምታዩት በቀላሉ እዚህ ሼፕ ላይ አስገብቻለሁ ማለት ነው ኢሜጁን። በሁለተኛ ደረጃ የኛውን ላጥፋና ማሳየት የፈለኩትን ሌላ ሲስተም በቀላሉ ማሳየት ይችላሉ። እዚህ ጋር የፕላስ ምልክት ነክታችሁ ሼፑን እንደዚህ ትመርጣላችሁ። ለምሳሌ ይሄን ሼፕ ልምረጥና ላሳያችሁ። መረጥኩኝ። ከዛ እዚህ ጋር ማስተካከል ካለባችሁ ማስተካከል ይጠበቅባችኋል። ከዛ ራይት አልኩኝ ማለት ነው። በቀላሉ እዚህ ጋር ቴክስቸር ወደሚለው ኢፌክት እንደቀደሙ ገብታችሁ ማስገባት የፈለጋችሁትን ኢሜጅ ማስገባት ትችላላችሁ ማለት ነው። እዚህ ጋር የዚች ልጅ ኢሜጅ ላስገባና ላሳያችሁ። እዚህ ጋር እንደዚህ አስተካከልኩኝ። በቀላሉ እንደዚህ በመንፈልገው ሼፕ ላይ ማንኛውም ነገር በቀላሉ መጨመር እንችላለን። ጋይስ አይ ሆፕ የዛሬን ቪዲዮ እስከዚህ ድረስ ካያችሁ ወዳችሁታል። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክት ኦል ለምለውን በመጫን ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ስለ ፒክሴል ላብ አፕሊኬሽን በጣም ብዙ የሰራ ቪዲዮ ስላለ ቼክ አድርጉት። በቀጣይ ቪዲዮ እንገናኝ። ባይ ባይ።